ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ እንደምታውቁት አሁን ያለንበት ወቅት ኮሮና ቫይረስ ወይም ኮቪድ-19 የሚባለው ወረርሽኝ በሽታ ዓለምን በሙሉ አስጨንቆ ነው ያለውና በዚህ ሰዓት ይህን በሽታ አላህ እንዲያነሳልንም እንዲሁም ደግሞ አላህ እንዲያዝንልን ተውበታችንም አላህ እንዲቀበለን ጸጸታችንን አላህ እንዲቀበለን ማድረግ አለብን ነገር አለ። እሱ ምንድነው? ሰደቃ ማብዛት አለብን። ብዙ የሰደቃ አይነቶች አሉ። በተለይ ለምስኪኖች፣ ለተራቡ፣ ለተጠሙ፣ ለየቲሞች፣ ለአካለ ስንኩላን ወዘተ ለችግርተኞች ምጽዋት ሰደቃ ልናበዛ ይገባል። ይህ ሰደቃ ማብዛታችን የመጣውን በላ ሙሲባ አላህ ያነሳልናል። ለዚሁ ማስረጃ عن أنس بن مالك رضي الله عنه قال رسول الله صلى الله عليه وسلم إن الصدقة لتطفئ غضب الرب وتدفع سوء الميتة ይላሉ። رواه الترمذي ያወራው ሐዲስ ነው። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ሰደቃ የአላህን ቁጣ ትከላከላለች፣ የአላህን ቁጣ ታነሳለች አሉ። እንዲሁም ደግሞ ከመጥፎ አሟሟትም ትከላከላለች ሰደቃ መስጠት ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ውድ ወንድሞች እህቶች ሆይ እንደምታውቁት የአላህ መልእክተኛ የሚናገሩት ሐቅ ነው። አላህ ሱብሓነሁ ወተዓላ ያመላከታቸውና ነው የሚናገሩት። ሰደቃ በማብዛት ቸርነትን በማብዛት አላህ የመጣብንን ይህን በላ ሙሲባ ልንከላከል ይገባል። እንዲሁም ደግሞ ከመጥፎ አሟሟትም አላህ እንዲጠብቀን ይህን ሰደቃ ልናበዛ ይገባል። ውድ ወንድሞች እህቶች፣ በአሁኑ ሰዓት ሰደቃ ማይፈልጉ የነበሩ ሰዎች ሁሉ ሰደቃ ፈላጊ የሆኑበት ወቅት ነው ያለው። በፊት በእለት ጉርሳቸውን ሰርተው ይተዳደሩ የነበሩ ሰዎች አሁን ስራው ከመጥፋቱ የተነሳ ነገሮች ሁሉ ጸጥ ረጭ ከማለታቸው የተነሳ እነሱም ተመጽዋች ሆነዋል፣ ሰደቃ ፈላጊ ሆነዋል። እንግዲህ ድሮ ሰደቃ ይሰጡ የነበሩ ሰዎች አሁን እርዳታ ፈላጊ ከሆኑ ድሮ በእርዳታ በድጋፍ ይኖሩ የነበሩ የቲሞች፣ አካለ ስንኩላን፣ ችግርተኞች በየዞራችን የምናውቃቸው ደግሞ ባይበልጥ ፈላጊ ነው የሚሆኑትና ሁሉንም ድሮም ችግርተኛ የነበሩ በዚህም ወረርሽኝ በሽታ ሰበብ ለችግር የተዳረጉ ወንድም እህቶቻችንን ልንረዳ ይገባል። ምንረዳው ነገር ቢያንስም እንኳን ትንሽም ብትሆን አላህ በሰጠን ያህል መርዳት አለብን። ለመርዳት የግድ ሀብታም መባል አያስፈልገውም። ለመርዳት የግድ ከችግርተኛነት የነጣን ወይም ነፃ ይሆን መሆን ግድ አይደለም። ካለችን ነገር ማቋደስ ስላለብን ከሰጠነው ከተቀበልነው መልሰን የመስጠት ልምድ ልናዳብር ይገባል። ሱብሃንአላህ ይገርማቸዋል። ይህ ወረርሽኝ በሽታ በፊት ሰዎች ከገጠር ወደ ከተማ ነበር ይሸሹ የነበረው። አሁን ግን የከተማ ሰው ወደ ገጠር የሚያሸሽ ነው የሆነው። ሱብሃንአላህ ከዚህ ቀደም አፍሪካ ሀገራቶች ወደ ምዕራቡ አገር ነበር ሲሰደዱ ነበሩ። አሁን ግን ምዕራቦች ወደ አፍሪካ ሀገር ወደ መሸሽ አይነት ስሜት ነው ያለው። ይህን በላ አላህ አምጥቶ ነገራቶች ሁሉ የተገለባበጡበት የተቀያየሩበት ነው። ድሮ ረዳት እንረዳለን ረጂ የሚባሉ ሀገሮች አሁን እርዳታ እየጠየቁ ያለበት ሁኔታ ነው። ጣሊያን ያ እርዳታ የረጂ አካል እያለች ነው። አሜሪካ እርዱኝ ያለች ነው። ትላልቅ ሀያል የሚባሉት እርዳታ የሚፈልጉበት ሁኔታ ነው ያለ ነው። ይህ አላህ ትልቅ ትምህርት የሚሰጥበት የሆነ ትልቅ የአላህ ተአምር ነው አላህ ያመጣው። አላህ ይሄ የመጣው በወንጀላችን በጥፋታችን ስለሆነ ሁላችንም አላህ ጥፋታችን አውፍ እንዲለን ወንጀላችን እንዲምረን ሰደቃ እናዘ ባለን ያህል እንሰድቅ፣ ለተቸገሩ እንድረስ እላለሁኝ። በሰማነው ምን ስራ ሰው አላህ አድርገን ይህን በላ አላህ ይመልስልን። እኛም ቀልባችን አላህ አርጥቦን ምንተዛዘን፣ እርስ በርስ ምንደጋገፍ፣ ምንረዳዳ አላህ ያድርገን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።